ቾይስን የሚያጠባ ሰው ቢወስድ በተቃራኒው ደግሞ ሃና ወይንም አይፕላን የምንለውን የአጥቢዎቹን መከላከያ የማያጠባ ሰው ቢወስድ ምንድነው የሚያስከትለው ችግር የሚለውን ልነግራችሁ ነው የመጣሁት። ቾይስ በውስጡ ባለፈው እንዳልኳችሁ ፕሮጀስትሮን እና ኢስትሮጅን አለው። ስለዚህ የሚያጠቡ እናቶች ቾይስን ቢወስዱት አንደኛ ነገር በውስጡ ባለው ኢስትሮጅን ምክንያት የወተት ምርትን በጣም እንዲቀንስ ያደርጋል። ስለዚህ የምታጠባ እናት ላይ ደግሞ በፍጹም እንዲፈጠር የማንፈልገው ነገር ነው ይሄ። በሁለተኛ ደረጃ ደግሞ በቅርብ ጊዜ ማለትም በ6 ሳምንት በፊት ድረስ ለወለደች እናት ኖርማሊ ከኢስትሮጅን በውስጡ ካለው ኢስትሮጅን ጋር ተያይዞ የደም መርጋት ሊፈጠር ይችላል። ይህም የሚሆነው ካለው ክብደት መጨመር፣ የእንቅስቃሴ መቀነስ ወይንም ደግሞ ከእርግዝና ጋር ተያይዞ የነበረ ግፊት ከነበር የደም መርጋት እድሉን ይጨምሯል። ስለዚህ ይህንም በፍጹም የማንፈልገው የጎንዮሽ ጉዳት ነው። ስለዚህ በፍጹም የምታጠባ ሴት ቾይስን መውሰድ የለባትም። ማታጠባ ኖርማል ሴት ሆና ደግሞ አይፕላን ወይንም ደግሞ ሃናን ብትወስድ ምን ችግር ያጋጥማል የሚለውን ስናይ ኖርማሊ ሙሉ ለሙሉ የተከለከለ አይደለም። አንዳንድ ጊዜ ከኢስትሮጅን ጋር ተያይዞ አለርጂ ላለባቸው ወይንም ያለባቸው የአንዳንድ በሽታዎች ምክንያት ኢስትሮጅን እንዳይወስዱ የሚፈለጉ ሰዎች ላይ ይሄኛው እንዲሰጥ እናደርጋለን። ነገር ግን ኖርማሊ ምንም ኮምፕሊኬሽን እና ችግር ለሌለባት ሴት ግን አንደኛ ይሄኛው አይፕላን ውስጥ ወይንም ሃና ውስጥ ፕሮጀስትሮን ብቻ ነው ያለው። ስለዚህ ይህም ሲሆን የመከላከል አቅሙን የተወሰነ እየቀነሰ ያደርጓል። ምክንያቱም ፕሮጀስትሮን ብቻ ሲሆን ኦቪሌሽንን ወይንም ደግሞ የእንቁላል መለቀቅን አይከላከልም። ስለዚህ የምታረግዝበት ቻንስ ሊጨምር ይችላል። በሁለተኛ ደረጃ ደግሞ ከፕሮጀስትሮን ጋር ተያይዞ ይሄ የሰዓት ልዩነቱ በጣም መቆጣጠር አለብን። ማለት የሚወሰድበት በጣም በቋሚ ሰዓት መሆን አለበት። በተጨማሪ ደግሞ ኢሬጉላር ወይንም ደግሞ አልፎ አልፎ በወር ሳይጠብቅ የሚመጣ የወር አበባ ወይንም ደም መፍሰስ ሊኖር ይችላል። ስለዚህ እነዚህ አላስፈላጊ ነገሮች ስለሆኑ ፕሮጀስትሮን ብቻ ያላቸውን የእርግዝና መከላከያዎች ለኖርማል ሴት በፍጹም አይመከርም። ነገር ግን የምታጠባ ሴት ግዴታ ይሄኛውን ነው መውሰድ ያለባት። በተለይ ደግሞ ለመጀመሪያው ለ6 ወራት። ከዛ በኋላ ግን ሌሎች አማራጮችን መጠቀም ትችላለች። ምክንያቱም ከ6 ወር በኋላ የጡት ማጥባት ፕሮባቢሊቲዋም እየቀነሰ ስለሚመጣ ያን ያህል ኮንሰርኒንግ አይሆንም። ማንኛውም አይነት ጥያቄ ኮመንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ።